ሰላም ውድ የዩቲዩብ ተከታታዮች እንደምን አመሻችሁ። የዛሬውን ትምህርታችን እንቀጥላለን። በዛሬው ክፍል የዚህ ዝግጅት አስፈላጊነትን በማተኮር ጥቂት ሀሳቦችን ማንሳት ፈልጋለሁ። የዚህ ዝግጅት አስፈላጊነት ወይም የዚህ ትምህርት አስፈላጊነት ወይም የመሪነት ትምህርት ከአብርሃም ሕይወት አመራርን ከአብርሃም ሕይወት መማር በሚለው በዚህ ትምህርት ዓላማው ወይም አስፈላጊነቱ የጥንታዊውንና ዘመናዊውን የአመራር ዓለም ማገናኘት አንደኛው አስፈላጊ የሆነበት ምክንያት ነው። አመራር እንግዲህ ያው ከቀደምቶቹ የሰው ልጆች ተግባራት አንዱ ነው። ነገር ግን መሪዎቹ እና አተገባበሩ ሁሌም የሚሻሻሉ ናቸው። ከለውጥ አመራር በርንስ ከሚባለው እስከ አገልጋይ አመራር ግሪንሊፍ እስከ ጻፉት ያሉ የዘመናዊ የአመራር ጽንሰ ሀሳቦች ብዙውን ጊዜ እንደ አብርሃም ሁሉ ባሉ የመጽሐፍ ቅዱስ አባቶች ዘመን የነበሩትን መሪዎች ያስተጋባሉ። እንግዲህ ይህ ዝግጅት የጥንታዊውን የመጽሐፍ ቅዱሳዊ ግንዛቤዎችን ከወቅታዊ የአመራር ፈተናዎች ጋር ለማገናኘት ጥረት ያደርጋል። አብርሃም የኖረው በመደበኛ ተቋማት ወይም የጽሑፍ ሕጎች ወይም ድርጅታዊ ገበታዎች በሌሉበት ዘመን ነበር። ሆኖም በእርሱ ዘመን ውሳኔዎች ወይም አመራሮቹ ስልታዊ ውሳኔ አሰጣጥን የተከተሉ እንደነበሩ በዘፍጥረት ምዕራፍ 13 የግጭት አፈታት ዘዴዎችን የምንማርበት ዘፍጥረት ምዕራፍ 14 ላይ የረጅም ጊዜ ራዕይ ዘፍጥረት 15ን እና የቃል ኪዳን ቁርጠኝነቱን ዘፍጥረት 17ን ስናነብ ያው እነዚህ ነገሮች በአብርሃም የአመራር ውስጥ የሚታዩ ጉዳዮች እንደነበሩ መረዳት እንችላለን። የዘመናችን መሪዎች የአብርሃምን ሕይወት በማጥናት ጊዜንና ባህልን የሚሻገሩ ዘላቂ እውነቶችን መማር እና መረዳት ይችላሉ ማለት ነው። የሰው ልጅ የሁኔታ ፍርሃት፣ እርግጠኛ አለመሆን፣ ምኞት፣ ግጭትና ዓላማ ምንም እንኳን ቢኖሩ የአመራር መሳሪያዎቻችንና ስርዓቶቻችን አልተቀየሩም። ሰለሞን ከፀሐይ በታች አዲስ ነገር የለም በማለት በመክብብ ምዕራፍ 1 ቁጥር 9 ላይ እንደ ጻፈ ብዙ ነገሮች ያው ያልተቀየሩ ግን እየተለወጡና እየተሻሻሉ የመጡ ነገሮች እንደሆኑ እንመለከታለን። ስለዚህ በአብርሃም ዘመን የታዩትን የአመራር ብስለቶች ስንማር በእኛ አመራር ላይ ከፍተኛ ለውጥ ሊያመጡና ሊረዱን የሚችሉ መሆናቸውን እናያለን። ሁለተኛው የዚህ ዝግጅት አስፈላጊነት የመጽሐፍ ቅዱስን አመራር ማጥናት ዛሬ ጠቃሚ የሆነበትን ምክንያቶች ለመለየት ነው። እንግዲህ ቅሌቶች፣ የሞራል ውድቀትና የአመራር ብልሽቶች
ባለበት ዘመን የመጽሐፍ ቅዱስ ታሪካዊ ምሳሌዎችን ብቻ ሳይሆን ባህሪን ራዕይንና ጽናትን የሚቀርጹ መንፈሳዊ እውነቶችን ያቀርባል። ስለዚህ የመጽሐፍ ቅዱስን አመራር ማጥናት ለነዚህ ጉዳዮች ጠቃሚ ይሆናል ማለት ነው። ለፖለቲካ አመራር አግባብነት አብርሃም ከነገስታት ጋር ተገናኝቷል። ስለ ሰላም ተወያይቶ ተደራድሯል። ለነገዱ ስልታዊ ውሳኔዎችን አድርጓል። እንግዲህ የእሱ ምሳሌ ጥበብን፣ ዲፕሎማሲንና ፍትህን ለሚሹ የህዝብ መሪዎች ወሳኝ እንደሆነ እንማራለን ማለት ነው። ሌላው የአብርሃምን ህይወት ስናጠና ለድርጅታዊ አመራር አግባብነት አለው። አብርሃም ከነገስታት ጋር በተገናኘበት ሁኔታ ውስጥ ያው ድርጅትን እንደመራ እናያለን። የአብርሃም ቤተሰብ ብዙ ትውልድ መድበለ ባህላዊ ማህበረሰብ፣ የሀብት አስተዳደር፣ የሰው ልጅ ግንኙነትና የረጅም ጊዜ እቅድን አውጥቶ በዛ መመራትን የሚፈልግ ነውና ያው ከአብርሃም ህይወት ለድርጅታዊ አመራር አግባብነት ያላቸውን ነገሮች መማር እንችላለን። ለመንፈሳዊ አመራር ያለውን አግባብ ስንመለከት ደግሞ አብርሃም የእግዚአብሔር ወዳጅ ተብሎ ተጠርቷል እና ለብዙ ብሔራት መንፈሳዊ አባት እንደሆነ እናያለን እና አመራሩ በእምነትና በታዛዥነት እንጂ በታዋቂነት አልነበረም። የአብርሃምን የአመራር ስልት እና የአመራር ሁኔታ ማጥናታችን የስነ ምግባር አመራርን መሰረት እንደገና እንድናገኝ ያስችለናል። በእግዚአብሔር በመታመን በግል ታማኞች በመሆንና የግንኙነት ቁርጠኝነትና ለትውልድ በማሰብ የመሪነታችንን ኃላፊነት እንድንወጣ ያስችለናል ማለት ነው። አብርሃም ለትራንስፎርሜሽን ለባለራዕይና በእምነት ላይ የተመሰረተ አመራር ምሳሌ ነው። አብርሃም የትራንስፎርሜሽናል አመራር ምሳሌ ነው። በርንስ በ1978 በጻፈው መጽሐፉ የገለጸው የሰው ልጅ ባህሪን ደረጃና የመሪ እና የተከታዮችን ስነ ምግባር ፍላጎት ከፍ የሚያደርግ አይነት ነው። የአብርሃም ህይወት ቤተሰቡን ብቻ ሳይሆን መላውን የሰው ልጅ ታሪክ ህይወት ከፍ እንዳደረገ ያስቀምጣል። የአብርሃም አመራር ለውጥ አድራጊ ነው። ለውጥን የሚያበረታታ ነው። አብርሃም የምቾት ዞኑን ትቶ የአይዛብን አቅጣጫ እንደለወጠ እንመለከታለን። የተወለደበትን ሰፈር፣ በመካከላቸው የኖረባቸውን ህዝቦችና ምቾት ያለውን ስፍራ ትቶ እግዚአብሔር ላሳየው ራዕይ በመታመን የሄደበትን እንመለከታለን። ያው
እንግዲህ አመራር ራእይን በማውጣት ራእዩን በመመልከት አሻግሮ በማየት ወደፊት መሄድ ለለውጥ የተዘጋጀ መሪ መሆን ይጠበቅበታል። አብርሃም ባለ ራእይ ነበር። እግዚአብሔር የገባውን ቃል በአካል ማየት በማይቻልበት ጊዜ እንኳን ያንን በማየት በእምነት በማየት ወደፊት በእምነት እንደተጓዘ እንመለከታለንና ያው አመራሩ በእምነት ላይ የተመሰረተ ነበር። የማይቻለውን ያምናል። በመቶ ዓመት ልጅ መውለድን ተስፋ በማድረግ ያመነበትን ሁኔታ እናያለን እና ያው በእምነት ላይ የተመሰረተ ነበር። ጆን ማክስዌል የተባለው ጸሐፊና እውቅ መሪ እንዲህ በማለት ስጽፍ እንመለከታለን። በኢረፊዩታብል 21 ኢረፊዩታብል ሎስ ኦፍ ሊደርሺፕ በሚለው መጽሐፍ ውስጥ እንዲህ በማለት ጽፎ እናገኘዋለን። መሪ መንገዱን የሚያውቅ መንገዱን የሚሄድና መንገዱን የሚያሳይ ነው። አብርሃም ይህንን በመታዘዝ ራሱን ለአደጋ በማጋለጥና በቃል ኪዳን በመጽናት በመኖር መንገዱን በመጓዝ አስደናቂ አመራርን እንዳሳየ ይገልጻል። ዛሬ በመሪዎች ውስጥ የባህሪ የመታዘዝና የቃል ኪዳን አስተሳሰብን አስፈላጊነት ያሳያል። የአብርሃምን የአመራር ጥበብ መማር ባህሪ የአመራር መሰረት ነው። ያለ ባህሪ ተሰጥኦና እይታ በግፊት ይወድቃሉ። አብርሃም ፍጹም አልነበረም። በዘፍጥረት ምዕራፍ 12 ከቁጥር 10 እስከ 20 እና ዘፍጥረት 20ን መመልከት ይቻላል። አብርሃምን ልዩ የሚያደርገው ያለማቋረጥ ወደ እግዚአብሔር መመለሱ፣ መሰዊያዎችን መስራቱና ከእግዚአብሔር ጋር ያለውን ዝምድናውን ማጥበቁ መሆኑን እንረዳለን። በአብርሃም ሕይወት ውስጥ መታዘዝ ትልቅ ስፍራ ነበረው። አብርሃም ያለ ሙሉ ግንዛቤ የእግዚአብሔርን ቃልና ትእዛዝ በመታዘዝ የምቾት ሰፈሩን ለቆ ወጥቷል። በታማኝነት ተስፋ ሳይቆርጥ ለብዙ 10 ዓመታት ተስፋውን በመጠበቅ ያው በጽናት ላየው ራእይ ለተቀበለው ራእይ በታማኝነት በመኖር አሳይቷል እና አስተሳሰቡ በቃል ኪዳኑ ላይ የጸና ነው። ለራሱ ብቻ ሳይሆን ለዘሩም ውሳኔ በመስጠት ያው ለዘሮች ለብዙ ለአይዛብ ሁሉ በረከት ለመሆን በመወሰን የኖረበትን ሁኔታ እንመለከታለን። ዘመናዊ አመራር ብዙ ጊዜ የረጅም ጊዜ በውርስ የሚመራ ራእይ የለውም። እንደ አብርሃም እውነተኛ አመራር ትውልድ እና መንፈሳዊ ተፈጥሮ መሆኑን የተረዱ መሪዎች በዚህ ዘመን ያስፈልጉናል። ብላንካርድ እና ሆጅስ በመጽሐፋቸው በ2003 በጻፉት መጽሐፋቸው ሊዲንግ ላይክ ጂሰስ በሚል መጽሐፋቸው ስለ መሪነት ሲከራከሩ እንዲህ በማለት ስለ መሪነት ይገልጻሉ። ውጤታማ መሪዎች ከግል ምኞት ይልቅ ለእግዚአብሔር መታዘዝና ለሌሎች አገልግሎት ቅድሚያ የሚሰጡ ናቸው ብሎ ስለ እውነተኛና ስኬታማ መሪዎች ይገልጻሉ። እንግዲህ
ይህንን ትምህርት እንዴት ጥቅም ላይ ማዋል እንችላለን የሚለውን ስጠቀለል ለግላዊ እድገት ያው ይህንን የሚያዳምጡ የአብርሃምን ታሪክ እንደ መስታወት በመጠቀም የአመራር ማንነታቸውንና አላማቸውን ማሰላሰል ይችላሉ። ለአመራር ስልጠና አብያተ ክርስቲያናት፣ ሚኒስትሮችና ድርጅቶች የዚህን ትምህርት ክፍሎች ሞጁሎች ለሰራተኞችና ለበጎ ፈቃደኞች ማሰልጠኛ ሊጠቀሙበት ይችላሉ። አነስተኛ የቡድን ጥናቶችን ከዚህ በማዘጋጀት ያው አብሮ ከተሰራው ነጸብራቅ ጥያቄዎች እና እያንዳንዱ ምዕራፍ ውይይት ተጠያቂነትን እና እድገትን ሊፈጥሩ ይችላሉ። የመማከር መርሃ ግብሮች ከፍተኛ መሪዎች ወጣት መሪዎችን በአብርሃም የአመራር ደረጃዎች ውስጥ ማለፍ የሚችሉበትን እድገት የአመራርን እድገት እና የመጽሐፍ ቅዱስ ልምድን በማስተማር ለሚያድጉ ወጣት መሪዎችን ማውጣት ይቻላል። በተለያየ ደረጃ ማለት ነው። በመንግስት ቤት ውስጥ፣ በግል ድርጅቶች፣ በቤተ ክርስቲያንና በቤተሰብ ደረጃ የምንጠቀምበት ይሆናል ማለት ነው። የዛሬውን ሀሳቤን ስደመድም የአብርሃም ህይወት እምነትን፣ ራዕይን፣ ባህርንና የትውልድ አስተሳሰብን የሚያዋይድ ጥልቅና ተግባራዊ የሆነ አመራርን ይሰጣል። ዓለም አቀፋዊ እርግጠኛ ባልሆነበትና የመሪነት ድካም በበዛበት ጊዜ ይህ ቪዲዮ ከእግዚአብሔር ጋር ለመራመድ በቅንነት ለመምራትና ለአገሮችን የተተወውን እንደገና በማስተዋወቅ ጋድሊ የአመራር ኃይልን ለማደስ ይጠቅማል። በአጠቃላይ በዛሬ ዝግጅቴ ይህንን ካልኩ ለነጸብራቅ የሚከተሉትን ነጸብራቅ ጥያቄዎች ወይም ራሳችንን የምናይበትን ትምህርቱን የምናሰላስልበትን የማሰላሰያ ጥያቄዎች በማቅረብ የዛሬው ዝግጅቴን ቋጫለሁ። በዚሁ መሰረት እንደ አብርሃም መሪ ያለ ጥንታዊ የመጽሐፍ ቅዱስ አመራር እንደ አብርሃም ያለ መሪ ጥንታዊ የመጽሐፍ ቅዱስ አመራር የዛሬዎቹ ዘመናዊ መሪዎች እንዴት ሊሆን ይችላል? የአብርሃምን አመራር ከግብይት ይልቅ ለውጥ የሚያመጣው ምንድነው? በየትኞቹ የህይወቶ ክፍሎች ውስጥ ኪዳናዊ አስተሳሰብ የአመራር ውሳኔዎች ሊቀርጹ ይችላሉ? የሚሉትን ጥያቄዎች እያሰላሰልን እንግዲህ በሚቀጥለው እስክንገናኝ ሰላም ሁኑ። ጌታ ይባርካችሁ። አሁንም ደግሜ በጌታ ፍቅር የምጠይቃችሁ ይህ ቪዲዮ ይጠቅማል። በጣም አመራር በሚፈልግበት በእኛ ዘመን በጽድቅ የሚመራ እግዚአብሔርን በመፍራት ህዝብን የሚያገለግልን መሪ የመጽሐፍ ቅዱስን እውነት በማሳሰብ ሰዎች ከብልሹ አሰራር፣ ከሙሰኝነት፣ ከጉበኝነት፣ ከአድሎ በጸዳ መልኩ ለህዝባቸው የሚተጉበትን አመራር ሊፈጥር ይችላል በሚል ግምት
እያቀረብኩ ስለሆነ በመከታተል እንድትጠቀሙበት በጌታ ፍቅር ጠይቃችኋለሁ። ደግሞም ሌሎች መስማት አለባቸው ብላችሁ የምታስቧቸው ወገኖችን ላይክ በማድረግ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉ አደራላለሁ። ስለነበረን ጊዜና ስለሰማችሁኝ በጌታ በኢየሱስ ስም አመሰግናችኋለሁ። ተባረኩ። በዚህ ጨርሳለሁ።